ከለንደን ቢቢሲ የተጠናከረ የዜና አወጃ ይዘን ቀርበናል። የዛሬው ዋነኛ ዜናችን በመካከለኛው ምስራቅ ለወራት ሲብለጨለጭ የቆየው የእስራኤልና የኢራን ውጥረት አሁን ወደ ቀጥተኛ ወታደራዊ ግጭት ማደጉ ነው። ይህ ግጭት ደግሞ ከባድ መዘዞችን ይዞ ሊመጣ እንደሚችል ተንታኞች እየገለጹ ነው። ዛሬ ማለዳ ላይ የደረሱን መረጃዎች እንደሚያመለክቱት ኢራን በይፋ ለጥቃት የመልስ ምት መሆኑን የገለጸችውን የአየር ጥቃት በእስራኤል ላይ ሰንዝራለች። እስራኤልም በተመሳሳይ በአጸፋዊ ጥቃት እንደምትመልስ አስታውቃለች። የዚህ ግጭት አሳሳቢነት የከፋ እንዲሆን ያደረገው ደግሞ የኢራን ጥቃት ከደረሰባቸው ኢላማዎች መካከል የእስራኤል የደህንነት ተቋም የሆነው ሞሳድ ዋነኛ ናት። ቢቢሲ ያገኘው መረጃ እንደሚያሳየው የሞሳድ ዋና መስሪያ ቤቶችን እና ቁልፍ የስልጠና ማዕከላትን ኢላማ ያደረጉ ድሮኖች እና ሚሳኤሎች ተተኮሱ። የጉዳቱን መጠን በተመለከተ እስካሁን ትክክለኛ መረጃ ባይኖርም የእስራኤል መከላከያ ሰራዊት ኢደፍ በከፍተኛ ንቃት ላይ እንደሚገኝ እና ጉዳቱን በመገምገም ላይ እንደሆነ አስታውቋል። ይህ የሞሳድ ኢላማ መደረግ ከዚህ በፊት ታይቶ የማይታወቅ እርምጃ ሲሆን በሁለቱ ሀገራት መካከል ያለውን የጥላቻ ደረጃ ከፍ ያደርገዋል ተብሎ ይታሰባል። የኢራን እስላማዊ አብዮታዊ ጥበቃ ሰራዊት ኢርዲክ ባወጣው መግለጫ ይህ ጥቃት በደማስቆ በሚገኘው የኢራን ቆንስላ ቤት ላይ እስራኤል በሰነዘረችው ጥቃት ለሞቱት ወታደራዊ አዛዦች ምላሽ እንደሆነ አስታውቋል። በተመሳሳይ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ሀገራቸው ከጥቃት ለመከላከል የሚያስፈልገውን ማንኛውንም እርምጃ እንደምትወስድ እና ኢራንን ባልተጠበቀ መልኩ እንደምትመታ አስጠንቅቀዋል። የዓለም አቀፉ ማህበረሰብ ይህንን አደገኛ ሁኔታ በከፍተኛ ስጋት እየተመለከተው ሲሆን የተባበሩት መንግስታት ድርጅት ሄን እና በርካታ ሀገራት የእርምት ጥሪ እያቀረቡ ነው። የሁለቱ ሀገራት ቀጥተኛ ግጭት በመካከለኛው ምስራቅ ሰላምን በእጅጉ ሊያናጋ እና ሰፋ ያለ የክልል ጦርነት ሊያስነሳ ይችላል የሚል ስጋት አለ። ቢቢሲ በሁኔታው ላይ የቅርብ ክትትል እያደረገ ሲሆን የሚመጡ መረጃዎችን እንደደረሱን እናቀርባለን። ይህ የዛሬው የቢቢሲ ዜና ነው። ደህና ሁኑ። The United Nations and countries all across the globe are urging both sides to step back and calm the situation. There's real concern that this direct conflict could throw the entire Middle East into chaos, and no one wants to see this spiral into a wider regional war. I'll be following this story closely, bringing you the latest updates as soon as they come in. This has been your BBC Breaking News Update. Thank you for watching and take care.